ሁኔታው ተፈቷል ማለት አይደለም። ይልቁንም የእግዚአብሔር እጅ በሕይወታችን ላይ መሆኑን እንዳልተተውን እና የእርሱ ዓላማ እንደሚፈጸም የሚያስረዳ ማረጋገጫ ነው። ይህ ሰላም በፊልጵስዩስ 4:7 ላይ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና አሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ ተገልጧል። ዓለም እንድትፈሩ በሚጠብቃችሁ ጊዜ ያንን ሰላም ማግኘት ችላ ሊባል የማይቻል ምስክርነት ነው። ወዳጆቼ፣ የእግዚአብሔርን ቃል ራሱን በረከት አድርገን መቁጠር አለብን። መጽሐፍ ቅዱስን የማግኘት፣ የማንበብ፣ የመስማትና የማሰላሰል መብት ሊታለፍ የማይገባ ልዩ መብት ነው። የእግዚአብሔር ቃል ለእግራችን መብራትና ለመንገዳችን ብርሃን ነው። በጨለማና እርግጠኛ ባልሆኑ ስፍራዎች ይመራል።